ሁዳችሁን የምታሳምሩበትን አምስት በጣም ምርጥ የሆኑ ኮሜዲ ፊልሞችን ሪከመንድ ላርጋችሁ። አንደኛው ሱፐር ባድ ነው። ይሄ ፊልም የሚያሳየው ሁለት የስኩል ተማሪዎች አሉ። እናም የሆነ ፓርቲ አለ። ለዛ ፓርቲ ደግሞ መጠጥ መግዛት ነበረባቸው። እነዚህ ልጆች ደግሞ መጠጥ ለመግዛት እድሜያቸው አልደረሰም፣ አንደሬጅ ናቸው። ያንን መጠጥ ለመግዛት የሚያደርጉትን ነገር ነው የሚያሳየው። በጣም ፈኒ የሆነና በጣም አሪፍ ጊዜ የምታሳልፉበት ፊልም ነው። ሁለተኛው ፊልም ደግሞ ዋይ ሂም ነው። ይህም ፊልም ደግሞ የሚያሳየው የልጃቸውን ፍቅረኛ ለመታወቅ እሷ ወዳለችበት ቦታ ይሄዳሉ። ከዛ በኋላ ልጁን ሲያገኙት ቤተሰብ አይነት ሜቴሪያል የሆነ ልጅ አይደለም እና ፊልሙም ደግሞ በደንብ ፈታ ማለት ከፈለጋችሁ ማየት ያለባችሁ በጣም ምርጥ የሆነ ፊልም ነው። ሶስተኛው ፊልም ደግሞ ሃፍ ብራዘርስ ነው። ይሄን ፊልም ደግሞ ሁለት የማይተዋወቁ ወንድማማቾች ከተገናኙ በኋላ የሚያሳልፉትን ጆርኒ የሚያሳይ ነው። በጣም ፈኒ የሆነና ሁላችሁም ትወዱታላችሁ ብዬ ማስበው በጣም ገራሚ የሆነ ኮሜዲ ፊልም ነው። አራተኛው ፊልም ደግሞ ቤቢስ ዴይ አውት ነው። በጣም ብዙዎቻችሁ በልጅነታችሁ አይታችሁታል ብዬ አስባለሁ። ሜቢ ርዕሱን ከረሳችሁት ነው። ይሄ ፊልም የሚያሳየው አንድ ሕፃን ልጅ ከተጠለፈ በኋላ የሚያሳልፈውን ጆርኒ ነው የሚያሳየው። በጣም ፈታ የምትሉበትና የሕፃን ልጅ ጠባቂ በላ ካለ እውነትን ብላችሁ የምታምኑበት ነው። አምስተኛው ደግሞ ቴድ ነው። ቴድን አብዛኞቻችሁ አይታችሁታል ብዬ አስባለሁ፣ ግን ካላያችሁት ማየት ያለባችሁ በጣም ምርጥ የሆነ ፊልም ነው። የዚህም ፊልም ስቶሪ ደግሞ አንድ አሻንጉሊት ወደ ህይወት ይመጣል ወይም ደግሞ ኮንሺየስ ይሆናል። ከዛም በኋላ እሱና የአሻንጉሊቱ ባለቤት የሚያሳልፉትን ጆርኒ የእነሱን ነው በደንብ የሚያሳዩ። ኦፌንሲቭ ጆኮች እና ዳርክ ሂመሮች የሚመቻችሁ ከሆነ በእርግጠኝነት ይህንን ፊልም ትወዱታላችሁ። እነዚህን ፊልሞች ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ሊንኩ ባዮ ላይ አለ፣ ወይም ደግሞ እዚህ ጋር በምታዩት ዩዘርኔም ሰርች ብታደርጉት ይመጣላችኋል።